What is up guys? እንዴት ናችሁ? አማን ነው ወይ? በዓል እንዴት ነበረ? ሁሉ አሪፍ? ቺት ያው ነበረ ግድ ነው። ሳምንቱን ሙሉ ቺት ነበር ሲደረግ የተሰነበተው እኔ ጋም። I'm just kidding. እንዴት ነበር በዓል? ያ ከበዓል በኋላ ነው አሁን እየተገናኘን ያለነው ወደ 11 ቀን ሆኗል ፖስት ካደረገን። አይ ነው በሳምንት አንድ ቀንም የከበረኝ ስለ actually የክላሳችን ሲኦሲ ነበረ። ያ እና እሱ ምናምን ጊዜ ትንሽ ያራዘመብን ስለነበረ ነው ያስካውን የጠፋሁት። actually አልጨረስንም ሰራተናችንም ማለት ነው ሲኦሲ። ያ ወሬውን ሳላንዛዛው ወደ ጉዳያችን እንግባ። today የምናየው ጀርቤን ከዚህ ወደዚህ እንዴት እንደቀየርኩት። ያ actually ምሰራ የነበረው አርኖልድ ፑሽ ፑል ሌግ ነበረ የአርኖልድ ፕሮግራም ማለት ነው። በሳምንት ሁለቴ ነበር ባኬን ማገኘው which means ያው ሪከቨሪ ያደርጋል ምናምን ነገር 48 ሰዓት ምናምን ብለን ነበር። ነገር ግን ያው መጀመሪያ ላይ እኔ የገባሁበት ጂም ምክንያት እሱና ፐርፐስሊ እሱ አልነበረም ኤምኤምኤ ምናምን ሰራ ስለነበር ማርሻል አርት እንደን ያው ብዙም እውቀቱ ስላልነበረኝ የዛን ታይም ላይ ልክ እዛ ጋር ዊክሶን አመጋገቤን የተበላሸው አይ ነው። ነገር ግን እዛ ጋር ዊክሶን ጂም ነው የሚያጠነክረኝ ብዬ ነበር የገባሁት። ከዛ በኋላ ላይ ያለ ነው ጆርኒ የጀመረው አሪፍ የሆነ ግን ወደ ዋናው ፖይንት ስመጣላችሁ የዛን ቀን ፑሽ ፑል ሌግ ነበር የምንጠቀመው በሳምንት 6 ቀን ሰኞ ሮብ ዓርብ ነው ወይ ሰኞ ማክሰኞ ሮብ ሐሙስ ዓርብ ቅዳሜ ድረስ እንገባ ነበር። ያ ምንድን ነበረ በሳምንት ሁለቴ ነበረ መቼ አገኘዋለሁ ባኬን ሮብና ቅዳሜ ማለት ነው። ስትሪንግዝ ወርክአውት ነበር የምሰራው። ያ ስትሪንግዝ ወርክአውቶች በጣም አበዛ ነበረ ሞር ከመስል ከምሰራበት ይልቅ ስትሪንግዝ ነበረ። ከዛ በኋላ ላይ ግን ከትንሽ ጊዜም በኋላ በሞር መስልም መገንባት አለብኝ የሚል ነገር ሐሳቤ ስለነበረኝ ስለመጣ እሱን ለመስራት ወሰንኩኝ ማለት ነው። ያ እንደን ባክ መስራት ከጀመርኩ በኋላ ግን ለውጥ አላየም ነበር። ምንም ለውጥ አላየም። ዳይቴ ላይም ያን ያለ ስትሪክት አልነበርኩም። ነገር ግን የሆነ ማየት የነበረብኝን ለውጥ ዳይት ላይም ብዙም ሳንሆን የሆነ ሰውነታችን አሴ ቢግነር ምንም ሆነ ምንም ለውጥ መጀመሪያ ጊዜ ያመጣል ሰውነታችን ማለት ነው። ምንም ነገር ሰርቶ ያን ነገር ሰርቶ ነክቶ ማያውቅ ከሆነ ሰውነታችን የተወሰነ ለውጥ ያመጣል። እንደዛ መሆኑ ግን እኔ ጋር ብዙም ለውጥ አልነበረም። ቢኮዝ ሃይ ኢንቴንሲቲ አልነበረም፣ በጣም ሃይ ቮሊዩምም አልነበረም። ጀስት ላይት ዌት በሆነ ኪሎ ወይር ደግሞ ፎርሚ በስነ ስርዓት አልነበረ ምናምን ነገር ማለት ነው የዛን ጊዜ። እንትን እንደዛ እያረኩም ለውጥ ማጣት ስጀምር ከጊዜ በኋላ ማለት ነው ማንበብ ኦር ላይክ ቪዲዮዎችን ማየት ምናምን ነበር እና ስቲል ነው እንደዚህ ይሄ ቪዲዮዎቹ ማየት ላይ ያየውም ራሱ ገብቼ እዛ ራሱን ስራ ሰራ ለውጥ ላይ ለምንድነው የሆነበት ምክንያት አንድ አይነት ወርክአውት አልነበረኝ። ዛሬ ኬብል ሮ ከገባው ነገ ሌላ ስፖርታውን ገባለሁ ኦር ሰምቲንግ አንድ አይነት ለውጤን ማየት አቃተኝ በዛ ምክንያት ማለት ነው። ቢኮዝ አንድ ወርክአውት ይዤ ያን ነገር አንድ ወርክአውት አሁን ሲትል ኬብል ሮ መገባ ከሆነ የዛን ታይም ላይ በዛ ሲትል ኬብል ሮ ቢያንስ እንኳን ከ3 ወር በላይ መስራት አለብኝ ሞር ለማወቅ ይሄ ምክንያቱም ስትሬንግዝም እየጨመረ ሲመጣ ኪሎ እየጨመርኩ እዛ ላይ ሲሄድ ፕሮግሬሲቭ ኦቨርሎድ ሳደርግ የማየው ውጤት ያክል ያህል ማየት አልቻልኩም። ቢኮዝ ይሄን ሰራዋ ዛሬ ሮብ ይሄን ብሰራ ቅዳሜ ሲመጣ ሌላ ነው ሰራ ውጤት ማየት አቃተኝ በዛ ምክንያት ማለት ነው። ምን ማድረግ ጀመርኩኝ? ፕሮግራሜን ማስተካከል ጀመርኩ። በሳምንት 6 ቀን ገባ የነበረው የዛን ጊዜ በሳምንት 6 ቀን መገባበትን የነበረውን ጊዜ ቀነስኩት 4 ቀን አደረኩት። በሳምንት 4 ቀን ሆነ ደግሞ ማለት በሳምንት አንዴ ነው ያ መስል ግሩፕ ማገኘው። ግን እንደዛ ሲሆን ወርክአውቴ ምናምን ነገር በስነ ስርዓት ስትሪክት የሆነበት ታይም በቃ ወስኜ በስነ ስርዓት ስገባበት ማለት ነው። እስከዛ ድረስ በሳምንት 6 ቀን ነበር ክላስ ነበረኝ። ከክላስ መጣለሁ ቀጥታ ገባለሁ እረፍት የለም ምናምን ኤቭሪዴይ በቃ እንደዛ ነበር የምንሰራው። ነገር ግን እዛ ላይ ፎከስ ማድረግ ቀደም እንዳልኳችሁ ስትሬንግዝ ወርክአውት ነበር ፎከስ ማድረገው። ግን ከጊዜም በኋላ የተወሰነ ጊዜ ስትሬንግዝ ወርክአውት ላይ አመት ነው ምናምን የቆየሁት አመት ከ5 ወር ምናምን ነው እንደዛ እና በጣም ማሏሻችሁ ነገር ስትሬንግዝ በጣም ነበር ወደ ላይ ቀይጣ ሰው ነው የምላችሁ። ግን ይሄ መስል ዴፊኒሽን ምናምን የሚባል ነገር የለም። ፎከስ ምን ላይ ሆነ ኪሎ ላይ ጀስት ኪሎ ከባለው አነሳለሁ ወጣለሁ ሰራለሁ ባይሴፕስ ኦር ሰምቲንግ ይሄ የባክ የሚባሉ መስሎችን እኮ ሰራለሁ። ነገር ግን እነሱ የምሰራው በምን ወይ ነው ሄቪ ሆኖ እኔ ተቆጣጣሪያቸው ሳልሆን እነሱ ተቆጣጥሮኝ ወይቱን ማለት ነው። አንድ አንስቸው ኮንትሮል ማድረግ አልችልም። ሴንትሪኩ ጀስት ድሮፕ ነው ማድረግ። ሰዋሉ ቶሎ ጥለዋል which means ፎርሙላም ቺት መጣ
በቃ እንደዚህ መሳብ የነበረበትን አምጥቼ አብሬ ነው መሳበው። ይሄ ጀርባዬ ከሆነ ይሄ ይመጣና እንደዚህ ይመጣል። መሆን የነበረበት ይሄ ኢንጌጅ እዚህ ጋር ነው መሆን የነበረበት። ጀስት ጀርባዬ እንደዚህ እጄ ይዘረጋል መሳብ ማለት ነው። የኔ ግን እንዴት ሆነ? ይሄዳል ይመጣል አንድ ላይ። ይሄ ዝም ብሎ ሙቭ ነው። ስትሪንግ ጊዜ ላይም ያን ያህል እንትን አይመጣም ነበር። ነገር ግን መስሌ ላይ ምንም ለውጥ አልነበረም ከስትሪንግ ጊዜ አንጻር ማለት ነው። ሰው ምን ማድረግ ጀመርኩኝ? ስትሪንግዙ እንዳለ ሆኖ ስትሪንግዝ ወርክአውቱን አንተን አላልኩትም። ነገር ግን እዛው ላይ ኪሎን ቀንሼ ሞር እንዲያሰራኝ ከ5 እስከ 8 ባለው ሬፕቴሽን ፌል እንዳደርግ which means አንድ ሴት ነው የምገባው። ከዛም በኋላ ላይ ቀየርኩት። አሁን ይሄን ኦልሞስት ይሄን ፕሮግራም መስራት ምናምን ከጀመርኩኝ አመት ከ5 ወር አሚን ሁለት አመት ሊሆን ነው ተጋጭው። ሶ እንደዛ ማድረግ ከጀመርኩ በኋላ to be honest ስትሪንግ ጊዜ ደግሞ የበለጠ ጨመረ because at the same time መስሌ ለመገንባት እየሄድኩ ነው። at the same time ደግሞ ምን ነው ስትሪንግ ጊዜን ቢልድ እያደረኩ ይሄ like as a power lifter የሚለውን ትቼው ማለት ነው ሙሉ መስሌ ላይ ፎከስ ማድረግ ጀመርኩ። ከዛም በኋላ ላይ ማላሻቸው ነገር ሰውነቴ እኔ ይሄ ቦዲ ዲስፎርሚያ ምናምን የሚባለው ነገር ላይ እውነት ነው ይዛቸዋል። በስነ ስርዓት ነው የሚይዛቸው። ሰው ተለወጣችሁ ኧረ አንተ ምናምን ስትባል ስድብ ነው የሚመስለው ወይ ደግሞ እያሾፈብህ ነው የሚመስለው። አብሶ ይቀርብ ሰው ምናምን ሩቅ ሰው ሲልም ስለማትነግረው ኧረ ምናምን ብለህ ታልፋለህ። ነገር ግን ይሄ ቅርብ ሰው አብሶ ጂም ብሮ ከነገረህማ ወፍ ሰው ምን ማድረግ ጀመርኩኝ? የዛን ታይም ላይ ፕሮግሬስ የማየት ጀመርኩ እኔ ራሴ። ከዛ በኋላ አልታያለኝ ያው ሰው ነው የሚነግርህ ምናምን ነገር ያለው ጭው ያለ ነገር ግን ፕሮግሬስ የማየት ጀመርኩ እንደዛ መስራት ከጀመርኩ በኋላ ማለት ነው። እንደን ባኪ አሪፍ ሆነ ምናምን ነገር ግን ምንድነው እዛ ላይ ፎከስ ያልነበረው ዳይት ይዛን ታይም ላይ በቃ ዳይቴ ላይ ስቲል ነው እንትን አልነበርኩም። ከዛም በኋላ ሪስትሪክት መያዝ ጀምሬ ከዛ ይሄኛው የተወሰነው ቢያንስ መስለኝ መገንባት ይችላል ማለት ነው። ያ እና ደግሞ ባካችን ላይ በጣም ብዙ መስል ግሩፕ ነው ኦልሞስት ወደ 7 የሚጠጉ አሉ። ዴልታ አለ፣ ትራፕስ አለ፣ ላት አለ፣ ኦብሊካ ያላቸው አለ ሁለት ማሾሮች አክቹሊ በጣም ትንንሽ መስል ግሩፕ ናቸው። ይሄ ሬል ዴልታችን እና እዚህ ላታችን ላይ ያሉ መሃል ሁለቱ ናቸው እዚህ ጋር ያሉት ማለት ነው። ትንሽ መስል ግሩፕ ናቸው። ትልቅ ኪሎ አይፈልጉም። በትንሽ ኪሎ ነው የሚሰሩት። አለ የብቻቸው ስፔሲፊክ የሚያሰራቸው ነገር ግን ከሲትል ኬብል ሮው ስንሰራ ዋይድ ግሪፕ አድርገን ስንገባበት አብረን ሂት እናደርጋቸዋለን። ግን ስፔሲፊክ ለነዛ መስል ግሩፕ ተብሎ ወርክአውት አለ። ነገር ግን ብዙ ጊዜ እኔ አሁን ስገባ እነሱ ብዙ አልሰራቸውም። ይሄ የዚህኛው መስል ግሩፕ ማለት ነው። ነገር ግን ሲትል ኬብል ሮው ስገባ ሽረግ ስገባ ባርቤል ሮው ከገባው ምናምን አገኛቸዋለሁ እነሱ ሶ ያቺን መስል ግሩፕ ብዙ ጊዜ አላሰራትም ለብቻዋ ስፔሲፊክ አውጥቼ። ነገር ግን በእነዚህ ወርክአውቶች ውስጥ አጠቃላይ እሰራቸው ነበር ማለት ነው። ኤንደን ዴድሊፍት ሎወር ባኬ ላይም ዴድሊፍት አለው። ግን ያው ዴድሊፍት ሎወር ባክ ብቻ ያሰራል ብዙ መስል ግሩፕ ነው። አምስትሪንጋችን ይሰራል፣ ግሉታችን ይሰራል፣ ሎወር ባካችን ይሰራል፣ ትራፓችን ይሰራል። እዚህ ጋር ያለው እጃችን ፎርአርማችን ይይዛል። ኤቭሪቲንግ ኮምፓውንድ ኤክሰርሳይዝ ከሚባሉት ስለሚካተትም እሱ ዴድሊፍትን ዞሮ ዴድሊፍትን አትቼው አላውቅም። በዚህ በጣም ነው ዴድሊፍት የምወደው ቢሆንስ ያ ሶ ምን ማድረግ ጀመርኩኝ? ለእያንዳንዱ የሰውነት ክፍሌ ፕሮግራም ማውጣት ጀመርኩ ማለት ነው። እንደሌላ ጊዜው ገብቼ ሰርቼ ዝም ብዬ ቅጥቅጬ ወጥቼ ከዛ ቀጣይ ስመጣ ደግሞ ዛሬ ሰራሁትን ወርክአውት ሳልደግም ቀጣይ መስራቱ ምናምን የሚለው ነገር ታውኩኝ ማለት ነው። ሶ ምን አደረኩኝ? ቁጭ አልኩኝ፣ ደብተሬን አውጥቼ በስነ ስርዓት ጽፌ ያለውን ፕሮግራም ዛሬ በዚህ ኪሎ ገብቼ በዚህ ኪሎ ሰርቼ ቀጣይ ሳምንት ስመጣ ደግሞ አይቼ ስንት ሬፕቴሽን እንደሰራው ከዛ ኪሎ ጨምሬ ፕሮግረስ አድርጌያለሁ አላደረኩም የሚለውን በዛ ቴስት እያደረኩኝ ራሴን መስራት ጀመርኩኝ ማለት ነው። እንደዛ ስሰራ ለውጥ ማየት ጀመርኩ። ስትሪንግዝም ማየት ጀመርኩ። ምክንያቱም እጽፈዋለሁ አረሰውም። ምክንያቱም እንኳን እሱን እየሰራ ከጂም ብሮ ጋር እየሰራ ምናምን ስንሰራው ቁጠርልኝ ምናምን መሀል ላይ የምንረሳው ነገር ይኖራል። ሶ ምንድነው ያ ነገር መፈጠሩ ስለማይቀር ካውንት እንዲያደርግልኝ እኔ ድንገትም ከረሳው እኔ መቁጠር ጀምራለሁ። ነገር ግን ከረሳው አብሮኝ ያለው ፓርትነሪ እንዲቆጥር አድርጋለሁ ማለት ነው። ከዛ ያን ጽፋለሁ በኪሎ ስንት ሴት አንድ ሴት ነው የምሰራው አሁን ላይ ከረንትሊ ሶ አንድ ሴት ቲል ፌለር ነው የምሰራው። እሱን በሌላ ቪዲዮ ወይ ደግሞ በኋላ ላይ ቪዲዮ እንዳይሰፋ ብዬ ነው ካልሰፋ በደንብ እገልጽላችኋለሁ ማለት ነው። which means እንደዛ ማድረግ ጀመርኩኝ። ከዛ በኋላ ላይ ምን የሚባል ነገር አለ አሁን ባካችን ላይ ቀደም እንዳልኳችሁ ወደ 7 የሚጠጉ መስል ግሩፖች አሉ። እነዛ መስል ግሩፖችም ሄቪ ወርክአውት ነው የሚፈልጉት ኤክሰፕት ዳቱ መስልስ ምናምን ለብቻቸው የምናሰራቸው ከሆነ ከባድ ኪሎ አይፈልጉም። ምክንያቱም አናሰራቸውም በእንደዛ አይነት ፎርም የምንሰራቸው ከሆነ ከባድ ኪሎ እነሱም አያነሱልን መስላችን እነዛ መስል ግሩፖች ብቻ ማለት ነው። ሶ በትንንሽ ኪሎ አሉ። ነገር ግን ባካችን በተፈጥሮ ከባድ ኪሎ ነው የሚፈልገው ልክ እንደ እግራችን ማለት ነው። ሶ ምን ማድረግ ጀመርኩኝ? ሄቪ ዌት እንደምጠቀመው ሁሉ ግን ኮንትሮል ማድረገው እንጂ ዌቱ ኮንትሮል እንዲያደርገኝ ሳይሆን እኔ ኮንትሮል አድርጌው ሴንትሪኩንም እየተቆጣጠርኩ እያወረድኩ በስነ ስርዓት የምሰራውን ኪሎ መጥኜ መስራት ጀመርኩ።
ከዛ በዚህ መሀል ግን ምን አለ አሁን ባካችን ላይ ስንሰራ ጀስት ዝም ብለን ይሄን መስራት ምናምን ሳይሆን ያለው ሁለት አይነት ነገር ነው ያለው ባካችን ላይ ምንድነው ቲክነስ እና ዊድዝ አለ ባካችን ላይ ማለት ነው ሶሪ ቲክነስ እና ዊድዝ አለ ሶ እነዛን በምን ሂት እናደርጋለን ብለን ካለን ደግሞ የራሳቸው ወርክአውቶች አሉ ፎር ቲክነስ ፎር ዊድዝ ማለት ነው እኔ አሁን ከረንትሊ የሚገባው 3 ወርክአውት ነው ፎር ማይ ባክ ማለት ነው ምንድናቸው አንደኛ ኬብል ሮ አለ ሁለተኛ ዋይድ ግሪፕ ላት ፑል ዳውን እገባለሁ ኤንደን ደግሞ ፌስ ፑል እገባለሁ ማለት ነው ፌስ ፑል የምገባው አሁን ማሽን የሌላችሁ ካለ ሪኮመንድ ማድረጋቸው ዊዝ ዳምፔል ቤንች ፕረስ ላይ አስቀምጣችሁ ማለት ነው ቤንች ወንበሩ ላይ አስቀምጣችሁ ኢንክላይን አድርጋችሁት ኤንደን ዳምፔሉን ትይዙትና ጀስት እጃችሁ እንደዚህ ነገር አወርዳችሁት ነገር የሆነ ትንሽ 13 ዲግሪ ወይ 11 ዲግሪ አድርጋችሁ ጀስት መሳብ ማለት ነው የዛን ታይም ላይ ጀርባችን በደንብ ሂት ያደርጋል ፌስፑል ካለ ደግሞ ማሽኑ እሱ ከሌላችሁ ነው ፌስፑል ማሽኑ ካላችሁ ተገላገላችሁ እኛ ቤት አጋጣሚ አለ እኛ ጂም ቤት ሶ እኔ የምጠቀመው በዛኛው ማሽን ነው ሁለተኛ ደግሞ አልኳችሁ ላይክ ሶስተኛው ደግሞ ዋይድ ግሪፕ ላት ፑል ዳውን ፎርም እንዳልኳችሁ ላይክ ዊድዝ ነው ሶ እሱን ሶስቱን መጠቀም ስጀምር ሰውነቴ በደንብ ለውጥ ማይጀመር ማራሻችሁ ነገር መጀመሪያ በደንብ ማይጀመር ነበር ስለ ማይጀመር ያለው ከዛ በኋላ ላይ ግን ምንድነው ለውጡ ከጊዜ ወደ ጊዜ እንዲያድግ ስንፈልግ ፕሮግሬሲቭ ኦቨርሎድ ያስፈልጋል ቅድም እንዳልኳችሁ ኪሎ መጨመር ግዴታ ነው ያ እንደን ቅድም ምን ብያችሁ ነበር መሰራችሁ አንድ ሴት ነው መሰራው ብዬ ነበር ያ አንድ ሴት መሰራበት ምክንያት ያው ጥያቄ መፍጠሩ አይቀርም ዞሮ ለምን ነው አንድ ሴት መሰራው ምናምን ነገር ያ አንድ ሴት መሰራበት ምክንያት አንደኛ ወርክአውት ፕላን ሲቀይር ነው ይሄን ያወቅኩት ከመሬት ተነስቼ አይደለም አንድ ሴት በቃ አንድ ሴት ይበቃኛል ለሰውነቴ ምናምን እያልኩ ያለሁት ነገር ግን ቪዲዮ ማየት ጀመርኩኝ ምናምን እንዳልኳችሁ ቅድም ከዛ በኋላ ላይ ማይክ ሜንዘር ካወቃችሁት ፕሮባብሊ የማይክ ሜንዘርን ፕሮግራም መከተል ጀመርኩኝ ሶ ያን ፕሮግራም መከተል ስጀምር ግን ወርክአውቶቹ የሱ ፕሪንሲፕል ምንድነው ላይክ ሄቪ ዲዩቲ ነው አንደኛ በከባድ ኪሎ ቮሊዩም ሳይኖረው ማለት ነው በከባድ ኪሎ ከ6 እስከ 8 ወይ ደግሞ ከ5 እስከ 8 ባለው ሬንጅ ውስጥ ሬፕ ውስጥ ፌል ማድረግ አለብህ ነው በከባድ ኪሎ ያ ነገር አክቹሊ በጣም ለኔ ጠቅሞኛል ቀደም ያልኳችሁ ስትሪንግ ጊዜ ማደ ሴም ታይም ቢልድ ያደርግ ያልኳችሁ ለዛ ነው ምንድነው ማድረግ የጀመርኩት እሱን ወርክአውት ሰራ ወርክአውቱን እንደዛው እየሰራው ለመስሊም እየሰራው አደ ሴም ታይም ስትሪንግ ጊዜ ቢልድ ያደርገው ኪሎ ከባድ ነው እኔ ነኝ የምቆጣጠረው ግን እንዳልኳችሁ ኪሎ እንዲቆጣጠራችሁ ማድረግ የለባችሁ መጀመሪያ ካልሆነ ያ ኪሎ እያሰራችሁ ሳይሆን እሱ ነው እየሰራባችሁ ያለው የሆነ ይወድቃል ይነሳል አይነት ነገር ነው እሱን ሳይሆን ማድረግ ያለባችሁ እናንተ ቀጥታ ኖርማሊ ኪሎን በመችሉት ግን ደግሞ ያ ኪሎ 22 ሬፒቴሽን የሚያሰራችሁ መሆን የለበትም አባባሌ ገብቷችኋል እስከ 8 ሬፒቴሽን ላይ ማክሲመም እስከ 10 ሬፒቴሽን ኮምፕሊትሊ ሰውነታችሁ ፌል ማድረግ አለበት በዛ ኪሎ which means ከባድ መሆን አለበት ነው ኪሎ ሶ እሱን ወርክአውት መከተል ከጀመርኩ በኋላ አክቹሊ ሰውነቴ በጣም አሪፍ ሆነ የአርኖልድን ፕሮግራም ከተል ነበር ብያችኋለሁ ነገር ግን እሱ ለኔ አሪፍ አልሆነም ያልኳችሁ ሳይሆን ከዛ የኛው ከሱ ፕሮግራም ይልቅ ይሄኛው ፕሮግራም ለኔ ሞር አሪፍ ሆነ ከሰውነቴ ጋር ተስማማ ነው የኔ መልስ ሶ ይሄ ነው ታስዋያ አንድ ሴት መገባበት ምክንያት እና ይሄን አንድ ሴት ደግሞ እኛ መግባት እንችላለን ካላችሁ አው ትችላላችሁ ነገር ግን ባንዴ አይደለም ቀስ ያላችሁ ሰውነታችሁን በደንብ ማላመድ አለባችሁ ይሄ ኖርማል ላይ እንደምታዩት ኢንቴንሲቲ የሆነ ፌል አድርጊያለሁ ብላችሁ ከምታስቡበት በላይ ነው ፌል የምታደርጉት ያ ሶ ይሄን ይመስላል ቪዲዮ አይ ሆፕ እንደተመቻችሁ ዛሬ ቁጥ ብዬ ነው እያወራ ያለሁት ወርክአውት ምናምን የለም because ኦኬ ያ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ በደንብ አድርጉ ላይክ እውነቴን ነው ሶ ጋይስ ቪዲዮ ይሄን ይመስል ነበር አይ ሆፕ እንደተመቻችሁ ላይክ ሼር ሰብስክራይብ አድርጉ ያው እንደካድኳችሁ ክዳችሁኛል ነገር ግን ብትክዱኝም እኔ ስለማልክዳችሁ ተመልሼ ማለት ነው ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ባይ በሚቀጥለው ሳምንት እንገናኛለን